ስሜ አውጋቶ ጎበና እባላለሁ ማንቸስተር ነው ኢትዮጵያዊ ኦሮሞ ነኝ ይሄንን ቀን በጣም አመሰግናለሁ ይሄንን ኤምባሲ ዶሮ እዚህ ስመጣ እየፈራ ራሱ በራፉ ላይ ማረፍ ራሱ ያስፈራናል ዛሬ እዚህ ቀን ያበቃንን እግዚአብሔር እናመሰግናለን አምባሲያችንን አሁን የተናገሩት ቃላቶች በጣም ደስ የሚሉና በጣም ተስፋ የሚሰጡ ናቸው ግን አንድ ነገር ልጠይቃችሁ ፈልጋለሁ ሁሉንም ኢትዮጵያ ኦሮሞ ኢትዮጵያዊ ነው ወይስ አይደለም የአዲስ አበባ ዙሪያ ኦሮሞዎች ትምህርት ቤት ሳይኖራቸው በእነሱ መሬት ተወስዶ እየተሸጠ ፎቅ ተሰርቶ ሌላው ሲኖርበት እነሱ የሰው በረንዳ ሲያድሩ እነሱ እናንተን ያሳዝናሉ ወይስ አያሳዝኑ አዎ ይሄንን እያወቃችሁ የአዲስ አበባ ባለቤት ኦሮሞ አይደለም እኛ ነን የሚሉ አሉ ኦሮሞዎች 5000 ወጣቶች ነው ለዚህ ትግል ያጡት ለምንድን ነው ሌላ ቦታ ከሌላው የተለየ ተጽዕኖ አልደረሰበትም አዲስ አበባ ዙሪያ ያለው ኦሮሞ አይማርም መኖሪያ የለውም በዶዘር ቤታቸው እየተገለበጠ ህይወታቸውን ያጧል አማርኛ ብዙ አመት ቆይቻለሁ ምናልባት ትክክለኛ አማርኛ ላልናገር እችላለሁ አይዲያው ብቻ ይግባችሁ ቤታቸው በዶዘር ግማሹ እየተገደለ ግማሹ ከአገር እየጠፋ 300,000 አባወራዎች ከዛ ዙሪያ ጠፍተዋል ይህ ሁሉ ኢትዮጵያዊ ነው እንደናንተ ኢትዮጵያን ይወዳል ኢትዮጵያዊ ነው ግን እናንተ ለምን ያንን መልሳችሁ አታስቡ ባለፈው እዛ የተሰራ የኮንዶሚኒየም ቤቶች ለነሱ ይሰጥ ሲባል ለነሱ አይሰጥም ሌላ ለሀብት ላለው ይሰጥ ብላችሁ ሰላማዊ ሰልፍ ሁሉ ነገር ተደረገ ያ ሁሉ የሚደረግበት አዳምጡን ትክክል አይደለም ትላለህ ትክክል አዳምጡን ማቶም ከተናገርኩ ጥሩ አዳም ባሳቡን ባትስማሙ ብታዳምጡ በጣም ቆንጆ ነው እሺ እናንተ ተመካላችሁ አሳጥረው ስለዚህ ነው ያሳጥራለሁ አንደኛ አሁንም ቢሆን ባህር ዳር የአማራ አይደለችም ብሎ የሚከራከር ሰው የለም መቀሌ ትግራይ አይደለችም ብሎ የሚከራከር ሰው የለም አዲስ አበባ የኦሮሞ አይደለችም የሚለው አይሰራም አዲስ አበባ የኦሮሞ አይደለም